በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰው ለመጋቢት ከሆኑ ቅዱሳን ፊልሞን ወአብላኒዮስ ሰማዕት። አንድ አምላክ በሚሆን በአብ በመንፈስ ቅዱስ ስም መጋቢት 7 በዚህ ቀን የከበሩ ፊልሞንና አብላኒዮስ በሰማዕትነት አረፉ። ይህ ፊልሞንም የእንዴናው ገዢ በሆነ በአርያኖስ ፊት አዝማሪነት ይጫወት ነበር። ከአዝማሪውም አብላኒዮስም ጋር እርስ በርሳቸው ወዳጆች ሆኑ። ለክብር ባለቤት ክርስቶስም ስለ ስሙ ምስክሮች ሊሆኑ ተስማሙ። አዝማሪው ፊልሞንም ልብሱን ወስዶ ለአብላኒዮስ ሰጠው። እርሱም የአብላኒዮስን ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ተመልክቶ አዝማሪው አብላኒዮስ እንደሆነ አሰበ። በፍላጻም እንዲነድፉ ታዘዘ። ያን ጊዜም አዝማሪው ፊልሞን መሆኑን አውቆ እጅግ ተቆጣ። ደግሞ አብላኒዮስን እንዲነድፉ ታዘዘ። ሁለቱንም ነደፏቸው። አንዲት ፍላጻም ወደ መኮንኑ ተመልሳ ዓይኑን አወጣች፣ እጅግም አሰቃየችው። የከበሩ ፊልሞን አብላኒዮስ ግን ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለአብላኒዮስ ክርስቲያናዊ እምንእሱ ለፊልሞን ጸጋ እንተ ተዋበ በልብሱ ወበሊህ ሐጽ እምድረ ተመትረ ማይሱ መታሬ ስጋሁ ወቀበላ ለፈውሱ ምክንያተ ሚጠት ኮነቶ ለእሉ እምርእሱ። በዚህች ዕለት ጻድቅ ንጉሥ ቴዎድሮስ አረፈ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። እርሱም ከገላትያ ሀገር የሆነ በምክርና በተግሳጽ አምልኮተ እግዚአብሔርን በማጽናት ያደገ ነው። ወደ ከሃዲ መኮንንም ሄዶ ክርስቲያን ወገን እንደሆነ ነገር ሰሩበት። መኮንንም አስረው እንዲያመጡት አዘዘ። ቅዱስም ይህን በሰማ ጊዜ ሳይዙት ወደ መኮንኑ ሄዶ መኮንኑና የረከሱ ጣዖታቶቹንም ዘለፋቸው። መኮንኑም ራሱ እሱን በማስፈራራት ሆኖ የስቃይ መሳሪያዎችን ሁሉ አሳየው። ለጣዖት እንደሚሰዋ በመሸገል አስገድደው ቅዱሱን ስለ ድንቁርናው ረገመው፣ ዘለፈውም። ከዚህ በኋላም የውስጥ ዕቃው እስከሚታይ ሰቅለው ጎኖችን ይሰነጣጥቁ ዘንድ መኮንኑ አዘዘ። ከዚህ በኋላ ወደ ወህኒ ቤት ይጨምሩት ዘንድ ደግሞ አውጥተው በእንጨት እንዲሰቅሉት፣ ቁስሎቹንም እንዲያድሱ ጎኖችንም እንዲሰነጣጠቁ አዘዘ። እርሱ ግን መኮንኑ የሚያመጣውን ስቃይ እንደ ኢምንት አደረገው። በክብር ባለቤት በጌታችን ክርስቶስ በፍቅሩ ፈላጻነት ልቡ ተነድፏልና ዓይኖቹም ወደ ላይ ይመለከቱ ነበር። መኮንንም ብርታቱን ባየ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ቅዱስ ቴዎዶጦስም የራሱን መቆረጥ ሰምቶ እጅግ ደስ እያለው ወጣ። ወደ እግዚአብሔር ሲጸልይና ሲማልድ እንዲህ አለ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመሰግናለሁ። ከተከታተለኝ ክፉ ነገር ሁሉ አድነኸኛልና በጠላትነት የተነሱብኝንም ወደ ገሃነም አወረድካቸው። እኔንም ከሞት በር ከፍ ከፍ አደረግከኝ። ይህንን ብሎ በሰገደ ጊዜ ወታደሩም የቅዱሳን ወይን ይሸፍን ዘንድ መሸፈኛ መጣ። ቅዱሱም ይህ ሞትን የሚፈሩ ነው። እኔ ግን ይህንም ብሎ በሰገደ ጊዜ ወታደሩ የቅዱሱን ዓይን ይሸፍን ዘንድ መሸፈኛ መጣ። ቅዱሱም ይህ ሞትን ለሚፈሩ ነው። እኔ ግን በክብር ባለቤት በጌታ ኢየሱስ ክርስቶስ ስም ሞትን አልፈራም አለ። ወታደሩም ሰይፉን መዞ የከበረች ራሱን ቆረጠ። የሰማዕትነትን አክሊልም ተቀበለ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቴዎዶጦስ ግላትያ በአውዳ ዘሰረጸ ከመጽይረዳ ኢትአውቆ ለሕማም ወለስቃየ ስም ክበዳ ደቂቀ አቴና ለአርጤምስ ውሉዳ እንዘ ይጸስፍዋ በይቡስ አነዳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሙኑ ለመጋቢት በዛቲ ዕለት ቅዱስ አርያኖስ መኮንን እንዴናው ሰማዕት ኮነ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 8 በዚህች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። በዛቲ ዕለት ካዕበ ኮነ ተስካረ ዕረፍቱ ለማትያስ ሐዋርያ አሐዱ ማሰርቱ አክሌቱ ሐዋርያት ዘተሰየመ ህየንተ ይሁዳ አስቆሮታዊ። በዚህች ዕለት ደግሞ ከአስቆሮቱ ይሁዳ ፈንታ የተሾመ ከ12ቱ ሐዋርያት የአንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ሆነ። በዛቲ ዕለት ካዕበ አይረፈ አብ ቅዱስ አባ ዮልዮስ ሊቀ ጳጳሳት ዘእስክንድርያ እምኍልቆሙ ለአበው ሊቃነ ጳጳሳት 10ቱ አሐዱ። በዚህች ቀን ደግሞ ከእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። በዛቲ ዕለት አይረፈ አባ በርፎንዮስ ዘእምሀገረ ፈንዮስ በረከቱ ተሃሉ ምስሌ ለዓለመ ዓለም አሜን። ዘአቅረብኩ ማሕሌተ ዘኪርየ ይላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ወላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጽሐፎ እንዘ ይደርስ ለዘአንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ጻም አቃሎ በእዝነ መንፈስ በጸሎቱ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ አሜን። ይቆየን።